ሰላም ሀቢኔ ሲሊንደር ኢንቴሪየር ዲዛይነር ቆንጆ አድርገን አድሰን ያስረከብነውን G+1 ስራ ላሳያችሁ። ይሄንን ቤት ከዚህ ወደዚህ አሳምረን አድሰን ሰርተናል። እዚህ ቤት የሰራናቸው ስራዎች ከውጭ ብንጀምር የላይኛው ገተር ሙሉ ለሙሉ ቅርጹን ቀይረናል። በረንዳዩም ቀይረናል ያረጀ ስለነበረ። ከላይ ኮፒንግ አልነበረውም፣ ኮፒንግም አድርገንበታል። ማርብል ወደ 20 ሜትር የሚሆን ማርብል። ከታች ያለው G+1 ላይ ያለው መስኮት የምታዩት ደግሞ ውበቱ ስለማያምር ኦልድ ፋሽንድም ስለሆነ በአማረ 3 ጠበብ ያሉ መስኮቶችን እንዲሆኑ አድርገናል። ከታች የምታያቸው ኮለኖች ደግሞ ከላይኛው ባላንስ እንዲያደርጉ የገነባናቸው ፎልስ ኮለኖች ናቸው። 25 በ25 ናቸው። ቲክነሳቸው ቀጫጭን ናቸው። በክሊንግ ኢፌክት እንዳያጋጥም ወይ እንዳይሰበሩ በውስጣቸው ብረት እያስገባን ነው የገነባናቸው። ስለዚህ ምንም ያሳስብ ነገር የለም። የውጭኛውን የምታዩት ሃንድሬል ደግሞ ሙሉ ለሙሉ በቴምበርድ ግላስ ነው የተካናቸው። እሱ ከማድረጋችን በፊት ግን ከታች አንድ ብሎኬት አንድ ኮርስ ገንብተናል። ከፍ እንዲልልን ስለፈለግን እሱን ገንብተን ሰርተነዋል። ሌላኛው ደግሞ አሉሚኒየም በሮቹንም የሚጨማመሩ ነበሩ የጎደሉ መስኮት ላይ፣ እነሱን ጨምረን ሰርተናል። ቀለሙን እንደምታዩት ሙሉ ለሙሉ ወደ ነጭ ቀይረን ፋይን ኳርትዝ ነው የቀባ ነው ሙሉ ግቢውን ጨምሮ። የውጭ ዋናው ሜን ጌት ደግሞ ኦልድ የሆነ በር የነበረውን በአዲስ በማረ ቀይረነዋል። የግቢ ሴራሚክም 40 በ40 በህንድ ሴራሚክ ነው ሪፕሌስ ያደረግነው። ግሬ ከለር ነው ከዋይቱ ከቀባነው ጋር ኮምፕሊመንት ይደራረጋሉ እርስ በራሳቸው። ያማረ ከለር ነው የሚያመጡት። እሱን ነው ያደረግነው። ወደ ሳሎን ስንገባ ያለው በርም የዋንዛ በር ያረጀ ስለነበረ ሙሉ ለሙሉ በአሉሚኒየም ዘመናዊ በሆነ በር ሪፕሌስ አድርገነዋል። ወደ ሳሎን ስንገባ ደግሞ ፋሚሊ ሩም እና የሳሎን ቤት ፐርኬ ነበረ የፍሎር ታይፑ ሙሉ ለሙሉ እሱን አንስተን 60 በሜትር ከ20 በህንድ ሴራሚክ እሱንም ቆንጆ በሆነ ከለሩ ወደ ላይት ግሬ የሆነ ቀይረነዋል። ሌላኛው ግድግዳው እንደምታዩት የድሮ ቴክስቸር ያለው የኦይል ባህሪ ያለው ቀለም ነበረ። ዌቭም ስለነበረ ሙሉ ለሙሉ ቺዝል አድርገን ልጠን አንስተን እንደ አዲስ በፕራይም ኮት ቻክ አድርገን ሌቭሉን አስተካክለን ነው የጨረስነው። የላይኛው ሲሊንግም እንደምታዩት ቢሞች ነበሩት፣ ክሮስ የሚያደርጉ ፍሬሞች ነበሩት። ፍሬሞቹ እንዳለ አንስተን ፍላት እና ስሙዝ የሆነ ቢሙን ፍላሽ አድርገን ሲሊንጉንም ሰርተነዋል። ሲሊንግ ላይ የተጠቀምናቸው ላይቲንጎችን በጣም ሲምፕል እና ዘመናዊ የማያረጁ ላይቲንግ ታይፕ ነው። ኪችን ካቢኔታችንም እንደዚህ ነበረ ሙሉ ለሙሉ በዩቪ ቦርድ በሮችንም ከታች ያሉ ካቢኔቶችንም ቀይረን ሰርተነዋል። እዚህ ቪዲዮ ላይ ሪከርድ ስናደርግ ያላለቁና የሚስተካከሉ ነገሮች ነበሩት፣ ግን እንደዚሁ ያምራል። ቤቱ G+1 ነው። ከጀርባ ደግሞ G+1 ሰርቪስ አለው። አክሰስ የሚደረጉበት አንድ ስቴርስ ብቻ ነበረ በውስጥ። እሱ ደግሞ ለፕራይቬሲም ጥሩ ስላልነበረ ከውጭ ስፓይራል ስቴርስ ቆንጆ አድርገን ሰርቪሶቹን አክሰስ የሚያደርጉበት ከውጭ በኩል ሰርተንላቸዋል። ወደ ላይኛው ወደ G1 ስንወጣ ደግሞ ሃንድሬላችን ብረት ነበር። እሱም በክላይንት ፍላጎት መሰረት ወደ ክሪስታል ስቴርስ ቀይረነዋል። በጣም ቆንጆ ነው፣ ያምራል። መኝታ ቤቱም ሙሉ ለሙሉ ሱም ሴራሚክም 60 በሜትር ከ20 ቀይረነዋል። ሲሊንጉም እንደምታዩት ቆንጆ አድርገን የሰራ ነው። የውስጥ ቀለም ሙሉን ነጭ ነው የተቀባው፣ ፕሌን ነጭ ነው የቀባ ነው። ስለዚህ እነዚህ ስራዎችን ሰርተናል። በክላይንቶቹ ፍላጎት መሰረት ደግሞ መሀል ላይ የውሃ ጉድጓድ ወተር ታንክ እንዲቆፈርልኝ ይፈልጋለሁ በሚል ሪኩዌስት ደግሞ ጉድጓዱ እንደዚህ ቆፍረነዋል። ቢሆንም ግን የግራውንድ ወተር ትንሽ አስቸጋሪ ስለነበረ ካሰብነው በላይ ጊዜ ወስዶ ትሪት መደረግ ነበረ። ይሄንን ይመስላል የሰራ ነው። ይሄንን ሙሉ ስራ ለመስራት ከሌበርም ከማቴሪያልም ስንት ብር የፈጀ ይመስላችኋል? እስኪ ግምታችሁን አስቀምጡልን። እንደዚህ ያማሩ ስራዎችን ለምትፈልጉ ሀቢስ ዲዛይንን ኮንታክት አድርጉ። ባይ። እንደዚህ አይነትና የተለያዩ ቆንጆ ስራዎችን ለማየት ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ።